ሰላም፣ ይህ ሃላቅ ፖድካስት ነው። ሃላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሃላቅ የጽድቅ መንገድ። ሌላው የሚነሳው ሐሳብ እግዚአብሔር ሉዓላዊ አምላክ ከሆነ ለምንድን ነው መጸለይ ያለብን? እግዚአብሔር የሚያስፈልገን ነገር ሁሉ ያውቃል። ምን እንደሚያስፈልገን፣ ምን እንደምንሆን እግዚአብሔር ሁሉን የሚያውቅ አምላክ ከሆነ ለምንድን ነው የምንጸልየው ተብሎ ሲነሳ ብዙ ጊዜ እንሰማለንና ምንድን ነው በዚህ ጉዳይ ላይ ያላችሁ ሐሳብ? እሺ፣ እግዚአብሔር ሉዓላዊ ነው፣ ግልጽ ነው። በጣም ዓለምን ይቆጣጠራል። ያው እንግዲህ ግልጽ ነው እነዚህ ነገሮችና እውነት ነው እኮ የሚያስጠይቅ ጥያቄ ነው። ምንድነው እግዚአብሔር ይሁላ በቃ ሁሉን ነገር የሚያከናውን ሁሉን ነገር የሚቆጣጠር ከሆነ ከሱ ፍቃድ ውጪ አንዳች ነገር ማይደረግ ከሆነ ብዛልይ ባልጸልይ ምን ችግር አለው? እግዚአብሔር እኮ ልብን ያውቃል እኮ ብለን ልናስብ እንችላለን። ነገር ግን ቅዱሳት መጽሐፍት ግን ከዚህ የተለያየ ሐሳብ አላቸው ብዬ አስባለሁ። ለምን ነው እንደዛ ማለት? አጊን አሁን ላይክ ማለት ፍልስፍና ውስጥ ምናምን ከገባን ትንሽ ከቶፒኩ ስለምንወጣ ግን ስለ ጸሎት ስፔሲፊካሊ ስናወራ ግን ጸሎት ለምሳሌ አሁን ሪሊ ቫልዩ አለው ወይም ደግሞ ሪሊ ለውጥን ያመጣል ወይ ለሚለው ግን መጽሐፍ ቅዱስ ሙሉ በአንድነት አዎን ነው የሚለው። ሪሊ ጸሎት ከእውነት የሆነን ነገር ይለውጣል። ይሄ ነገር እንዴት አይጋጭም ምናምን የሚለውን አጊን ወደ ፍልስፍናው ስለሚገባ እንትን ይላል። እንደው ጀስት አንድ ታሪክ ብቻ ላስነብባችሁ። አጠር ያለች ናት፣ የሙሴ ታሪክ ናትና እስቲ አብረን እናንብበው። ዘጸአት 32:9 ላይ ምን ይላል? እግዚአብሔር ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተም ለታላቅ ሕዝብ አድርገሃል አለው። ከዛ ሙሴም አሁን እዚህ ጋር ምን እያለ ነው? በቃ ላጠፋቸው ነው፣ እነዚህ ሰዎች ልበ ደንዳና ናቸው ይላቸዋል። ከዛ ሙሴ ምን ይለዋል? ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም እንደዚህ አለ፣ አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህስ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችህን አብርሃምና ይስሐቅ እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ከዛ እዚህ ጋር ያው ግልጽ ነው ምንድነው እዚህ ጋር አሁን ካያችሁት እንደው ከቅድሙም ኤግዛምፕል ጋር ካያችሁት ንጉሱና ካቢኔውም ያልኩት ከዚህ አንፃር ነው። አሁን እዚህ ጋር ካያችሁ እግዚአብሔር ምን አለ? ላጠፋቸው ነው ብሎ መጣ። ከዛ ሙሴ ጸለየ፣ ከዛ ሐሳቡን ቀየረና ምን አለ? ራራላቸው። ሌላም አሁን ስለ አብርሃምና ሰዶምና ጎመራ አለ። በጣም ብዙ ታሪኮች አሉ። ሜቢ ከስር ወይ ሾኖት ላይ ኦር ሳምቲንግ ልናስገባላችሁ እንችላለን ጥቅሶቹን። ምን ለማለት ነው? እነዚህ ነገሮች እንዴት እንደምንረዳው ምናልባት ሰርች ብታደርጉ ጉግል ላይ ምናምን ነገር ልታዩ ትችላላችሁ። እንዴት እናስታርቋለን? ግን ማመን ያለብን ከአመክንዮው ወይም ደግሞ ካስተሳሰቡ ውጪ ግን ጸሎት ሪሊ ለውጥ እንዳለው ማመን አለብን። በቃ ይሄ ግልጽ ነው። የእግዚአብሔርን ሐሳብ ያስቀይራል። በቃ በዚህ ደረጃ እግዚአብሔር እኛ ስለ ጸለይን የሚያደርገው ነገር አለ። እንደዚህ ብለን እያመንን ነው ወደ ጸሎት ምን ቀርበው። እዚህ ላይ ያነሳችሁት ሐሳብ ላይ በጣም ሳስቦ የነበረው እንኳን የኛ ልባችንን ማወቅ አይደለም እግዚአብሔር ማለት እግዚአብሔር የሁሉንም ነገር ማለት እንደመቆጣጠሩ ስቲል ግን ፐርሰናል ኮኔክሽን ይፈልጋል። እኛም የተፈጠርንበት ሪዝኑ መካከል አንዱ ከኛ ጋር መገናኘቱ ኢትስ ላይክ አንዱ የሚፈልገው ነገር። መጀመሪያ ብንሄድ ወደ ኤደን ገነት እዛ ያለ አዳምና ሔዋን ጋር ይነጋገር ነበር ፐርሰናል። እግዚአብሔር እንዴት ፐርሰናል ኮኔክሽን እንደሚፈልግና እውነተኛ እንድናነጋግረው አዳምና ሔዋን እኮ ማለት እንደኛ ብዙ ህዝብ እኮ የለም ዓለም ላይ በቃ ሁለቱ ነበሩ። በቃ የምታስቡትን አውቃለሁ፣ እሺ ዛሬ ይሄን ያማራችሁ ይሄ እንደዚህ ነው ማለት ይችላል ነበር። ግን ፐርሰናል ኮኔክሽን የሚፈልግ አምላክ ነው። እኛ
ልባችን ውስጥ ያለ ነው እሱ አባታችን እንደመሆኑ ለሱ ስናቀርብለት እሱን ስናናግረው እሱ ደስ ይላል። ምድር ላይ ያሉት አባቶቻችን ስናናግራቸው እንደዚህ ነበርኩ ብለን ስናናግራቸው ደስ እንደሚላቸው ሁሉ በሰማይ ያለው አባታችንም እኛ ከሱ ጋር እንድንነጋገር ከሱ ጋር እንድንገናኝ ይፈልጋል። እና ደግሞ ትንሽ ዘው ላይ ሲጨምርበት ደግሞ እንኳን እኛ ክርስቶስም ይጸልይ ነበር። ክርስቶስ ደግሞ የእግዚአብሔር ልጅ እንደመሆኑ ከስላሴ ውስጥ አንዱ እንደመሆኑ ብናስብ መጸለይ የሌለበት ሰው ቢኖር እሱ ነበር። በቃ ከአባቱ ጋር መቼስ አንድ ናቸው፣ ይገናኛሉ፣ ችግር የለውም። በቃ የሚያስቡትን በቃ አይቃረኑም፣ ያውቃሉ። ማለት ክርስቶስ እዚህ መጥቶ እግዚአብሔርን አሳየኋችሁ ሲል በቃ እንዴ መቼስ አሁን እሱ ጸሎት ያስፈልጓል ልንል እንችላለን። እንግዲህ እሱ ሁሉ ይጸልይ ነበር እና ክርስቶስ ደግሞ ሁሌ ነበር የሚጸልየው። ማለት አንዴ ምናምን ወይ አልፎ አልፎ የሚያደርገው ነገር አይደለም፣ ኤቭሪዴ ነበር የሚያደርገው። ያ ደግሞ ጸሎቱ ከአባቱ ጋር የሚገናኝበት ነበር። ክርስቶስ ሴት ዘ ፐርፌክት ኤግዛምፕል እኛ መሆን ያለብን እንደ ሰው እና እሱም ይጸልይ ስለነበር እኛም ኦልሞስት እንደ ሪኳየርመንት ነው ያስቀመጠልን ጸሎት አስፈላጊ እንደሆነ። እሱም ለአባቱ ይጸልይ እንደነበረው እኛም በሰማይ ላለው አባታችን መጸለይ እንዴት አስፈላጊ እንደሆነ በኤግዛምፕል ነው ያስቀመጠልን ብዬ አስባለሁ። ናስቲ እስኪው ደግሞ ጨምሮ ይኖራል። እግዚአብሔር ትልቅ አምላክ ነው። ዩኒቨርስን ፈጥሯል። ሰማይና ምድርን በእጁ ያጸናው እሱ ነው። ነገር ግን እግዚአብሔር እንድናወራው ይፈልጋል። መጸለይ ምንድነው ለምንድን ነው የሚያስፈልገው ብለን ስናነሳ መጽሐፍ ቅዱስ ጸልዩ ይለናል በግልጽ። እግዚአብሔር እንድናወራው ይፈልጋል። እግዚአብሔር በጸሎት ውስጥ የሚሰራው ነገር ስላለ በግልጽ የእግዚአብሔር ቃል መጸለይ እንዳለብን ይናገራል። ከዚህም ጋር ተያይዞ የዕውር የነበረውን የበርተሜሌዎስን ታሪክ ማንሳት እንችላለን። ኢየሱስ ክርስቶስ ሲያልፍ እንዴት አጥብቆ እንደለመነው እና ኢየሱስ ክርስቶስ አይኑን እንደከፈተ ታሪኩ በደንብ ይናገራልና አንዳንድ ጊዜ እግዚአብሔርን ሁሉን ነገር የሚያውቅ አምላክ ቢሆን ራሱ መጠየቅ ያስፈልጋል፣ መለመን ያስፈልጋል፣ መጮህ ያስፈልጋል። በጸሎት ውስጥ የሚቀየር ነገር አለ። ቅድም ማይክ ብዙ ሐሳብ አንስቷል። እግዚአብሔር ሰዶምና ጎሞራን ሊያጠፋ ነበር። ከአብርሃም ጋር የነበረውን ኮንቨርሴሽን መመልከት ትችላላችሁ። 5 ሰው ቢኖር ህዝቤን አላጠፋም እያለ እግዚአብሔር በጸሎት በአብርሃም በልመና እንዴት ህዝቡን ሊያድን እንደፈለገ መመልከት እንችላለን። እና በጸሎት እግዚአብሔር የሚቀይረው ነገር አለ፣ በደንብ የሚቀየር ነገር አለ። ከዛ ጋር ብናያይ ዛሬ ይመስላል። በጣም ናይስ ብዙ ነገር አንስተናል። እስቲ አሁን ደግሞ መቼ ነው መጸለይ ያለብን? ማለት ያው እንደምናውቀው መጸለይ ያለብን ልንሞት ስንል መሰለኝ አይደል? ወይስ ሰዓት አለው 3 ሰዓት ላይ ብቻ? ስለዚህ ምን ትላላችሁ? ባይብል ላይ ቲንክ በጣም ብዙ ኤግዛምፕሎች ይሰጠናል ማለት ስለሚጸልዩ ሰዎችና እኔ በተለይ ሳድግ ማዘር ሁሌ ተጠቅስልን የነበረው አንድ ሰው ዳንኤል ነበር። በቀን 3 ይጸልይ ነበር ይላልና ኢቭን እሷ ተጨምርልን የነበረው አንዳንዴ ደግሞ እዛ ጥቅሶቹ ላይ እንደጻፈው በማታውም በቃ እየጸለየ ያነጋው ነበር ይላልና ጸሎት should be something ሁሌ የምናደርገው ነገር፣ ጊዜ ሁሉ መገደብ የለበትም። እኛ ማለት ለሌላም ነገር አሁን ለምሳሌ ስልካችን ላይ ገብተን የሆነ ስክሮል ለማድረግ ወይ ሆነ ለማድረግ ጊዜ አንሰጠውማ። በቃ የሆነ በዚህ ሰዓት ብቻ ነው ማድረግ የምንችለው አንደም ራሳችንን መቆጠብ እየሞከርን ካልሆነ በስተቀር አቮይድ የምናደርገው ነገር እስካልሆነ ድረስ ሊሚት አናደርግም ራሳችንን። ልክ እንደዛ ጸሎትም ባገኘነው ጊዜ ሁሉ ማድረግ ያለብን ነገር ነው ብዬ አስባለሁ። ከእግዚአብሔር ጋር የምንገናኝበት አሁን እኛ ከጓደኞቻችን ጋር ሳትጠብቀን ብቻ አይደለም የምናወራው፣ ስናገኛቸው በደንብ እናወራለን። እግዚአብሔርም 24/7 ማግኘት የምንችለው አምላክ ነው። ያንን እድል ደግሞ ብንጠቀምበት በጣም ጥሩ ነው ብዬ አስባለሁ። ማለት ከዚህ አንጻር ነው ፐርሰናሊ ማለት እንደ ጎል ሁሉ ሴት አድርገን በቃ አትሊስት በስርዓቱ እግዚአብሔር ጋር ጸልዬ የምንነጋገርበት ማለት ከተለመደው ለምግብ ከምንጸልየው ምናምን ውጪ ከእግዚአብሔር ጋር ፐርሰናሊ ይገናኛለሁ ብለን ቢቻል ኳይት ታይም ኢቭን ደግሞ ለዛ አይነት የማይመች ሁሉ ስኬጁል ቢኖረን እንደዚህ አልፎ አልፎ ካውንስሊንግ ቲም ላይ የምናደርገዋለን ዎኪንግ ፕሬየር የምንለው። ግዴታ ፕሬየሩ አንድ ቦታ ተንበርክከን ለብቻችን ሆነን ላይመቸን ስለሚችል አንዳንዴ ሲቹዌሽኑ ላይ ፈቅድ ስለሚችል ወደ አንድ ቦታ እየሄድን ሊሆን ይችላል፣ ወደ ክላስ እየሄድን ሊሆን ይችላል፣ ወደ ስራ ወደ ተለያየ ቦታ እየሄድን እነት በቃ በዛ ውስጥ ኮንሽስሊ እግዚአብሔርን ማናገር ምንድነው ፈቃድህ ያለን መጠየቅ በተለያየ ነገሮች ላይ እሱን ማማከር should be ማለት a normal part of our life። ዝም ብለን
አልፎ አልፎ የምናደርገው ነገር አይደለም ወይ ችግር በጣም ሲገጥመን እግዚአብሔር ሆይ ምን ታስባለህ የምንለው አይደለም ሁሌ ኮንቲኒዩአሊ ነው ከሱ ጋር መነጋገር መቻል ያለብን የኔ ማስበውና እስቲ እናንተስ ምን ታስባላችሁ እሺ መቼ ነው መጸለይ ያለብን ለሚለው አዎ ሄማን በጣም ተናግሮታል ብዙ ነገር ባይመችም ምንም ባይልም በቃ ላይክ አንደኛ ተሰሎንቄ 5:17 just በጣም አጭር ስለሆነች ዝም ብዬ ላንብባት መች መጸለይ እንዳለብን ይነግረናልና ያው ፈተና ሲገጥመን ብቻ ፋይናል ሲደርስ ምናምን አይነት ነገር እንዳይመስላችሁ እንደዛ አላለም አንደኛ ተሰሎንቄ 5:17 ላይ ምን ይላል ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ሳታቋርጡ ይላል ምን ያልኩ ነው አሁን እዚህ ጋር ሳታቋርጡ ሲል እንደው በቃ ኤቭሪ ሰከንድ ኦፍ ኤቭሪ ዴይ ስትራመዱ ጸልዩ ለማለት አይደለም ሐሳቡ ግን በቃ ሳታቋርጡ ሁሌ መጸለይ ያለብን የሚለውን ሐሳብ ያነሳልና እንደዚህ ስንል ደግሞ just እውነቱን እናውራ ቢባል ሁላችንም ግልጽ ነው ጸሎት በጣም ማለት የጸሎትን ሀቢት መያዝ ሁሌ መጸለይ በጣም አስቸጋሪና በጣም ከባድ ሁላችንም የምንቸገርበት እንደው ሌላው ነገር ራሱ መንፈሳዊት ላይ ይቀላል እንደ ጸሎት ህይወት በጣም የሚከብድ ነገር የለም ስለሱ ራሱ አሁን ለምሳሌ አጊን እሱንም ወደ ጸሎት ነው ማቅረብ ያለብን እንደው ጸሎታችን ምን ሊሆን ይችላል እግዚአብሔር ሆይ እኔ እንደከማውን ባሪያህን እባክህ አምላኬ ሆይ እርዳኝ ብለን ልንጸልይ እንችላለን ራሱ እንደዚህ ማለት ነው አለመጸለያችንን ራሱ እንዲረዳን እግዚአብሔር ጋር መቅረብ አለብንና በቃ ሁሌ ነው መጸለይ ያለብን እንደው የሆነ ላይፍ ሲቹዌሽን ላይ ምናምን አይደለም ሁሌ ጌታችን ኢየሱስ ክርስቶስ በሙሉ ህይወቱ እየጸለየ ነበር ሲያልፍ ነበር ከመጀመሪያው እስከ መጨረሻው ብትሄዱ ወንጌላት ላይ እየጸለየ ነበር እና እንደምናውቀው ክርስቶስ የኛ ሞዴል አይደለ ሁሌ ነው መጸለይ ያለብን እንጸልይ ደግሞ ምንድነው ከእግዚአብሔር በረከቶችን ልንቀበል ነው ምንጸልየው ለዛ ያንን በማሰብ ከማያልቅ በረከቶቹ ለኛ ለማካፈል ስለሚፈልግ ወደ እግዚአብሔር ሁሌ በጸሎት መቅረብ አለብንና just እንደው በጣም ቢዚ የምንሆንበት ሰዓት ላይ ራሱ እንደምክር እባካችሁ ቢያንስ እንኳን ጧት ራሱ ቢያንስ የጌታን ጸሎት ብላችሁ ውጡ ቢያንስ እሷን ማለት ነው የጌታን ጸሎት በስትክክል ጸልያችሁ ብትወጡ አሪፍ ነው ዝም ብሎ ሳይጸለይ ከሚወጣ ቀናችሁን በዛ ብትጀምሩ ስተኙ እንደው በጣም ቢደክማችሁ እንኳን የጌታን ጸሎት ጸልያችሁ ብትተኙ በጣም አሪፍ ነውና እንደዚህ ይመስለኛል እንጂ ፋይናል ሲደርስ ብቻ አይደለም ስለ ጸሎት ስናነሳ ያው ብዙ ጊዜ ሲጨንቀን ነው የምንጸልየው አንዳንድ ጊዜኛ እግዚአብሔር ጋር የምንቀርበው ወይ ሲያመን በጣም አንዳንድ ጊዜ የሆነ ነገር ሲያስጨንቀን ሲያስፈራራን ብቻ በህይወታችን ምንድነው የከበደን ነገር ይዘን ስንቀርብ እንመለከታለን ነገር ግን ደህና በሆነ ሰዓት የራሳችንን ላይፍ ኮምፎርታብል ሆነን እንኖራለን ነገር ግን ሲጨንቀን ወይኔ ጌታ ሆይ የት ልገባ ነው ብለን ወደ እግዚአብሔር እንመጣለን መጽሐፍ ቅዱስ ግን ያው መጸለይ እንዳለብን ይናገራል ከእግዚአብሔር ጋር ኮሙኒኬት ማድረግ እንዳለብን ዴይ ቱ ዴይ ሆነ ላይፋችን እንደሆነ አንዳንድ ጊዜ መጸለይ ላይ ሰማን ይችላል ሰዎች ነን ሊደክመን ይችላል በብዙ ድካም ውስጥ ልንሆን እንችላለን ግን ቅድም ማይክ እንዳነሳው ጥቂትም ቢሆን ከእግዚአብሔር ጋር ጊዜ ማሳለፍ አስፈላጊ ነው ለምን ያን ካለ እግዚአብሔር በጸሎት ውስጥ የሚሰራው ነገር አለ የሚቀይረው ነገር እስካለ ድረስ መጸለዩ አስፈላጊ ነው እና ሲጨንቀን ተስፋ ስንቆርጥ ብቻ አይደለም መጸለይ ያለብን ደስ ይለንም መጸለይ ያለብን በየትኛውም አይነት ሁኔታ ውስጥ ብንሆን መጸለይ ያለብን ጌታ የተሰጠን ትእዛዝ ስለሆነ ያንን ነገር ብናደርግ መልካም ይመስለኛል just አንድ ነገር ለመጨመር just እስኪው ሲናገር ይመጣልኝ ምናልባት አንዳንዴ ምንናገረው ራሱ ስናጣ በጣም አሪፍ ነገር ብዬ ማስበው just ችግር የለውም ማለት ችግር እንደሌለው እንድታውቁት ማለት ነው መጽሐፍ ቅዱስ ከፍታችሁ ከመዝሙረኛው ዝም ብላችሁ መዝሙረኛው የሚለውን መጸለይ ትችላላችሁና ይሄ ደግሞ የሆነ ችግር ያለው ወረ ምናምን የሚያስብል ነገር አይደለም ምክንያቱም ካያችሁት ጌታ ራሱ በመስቀሉ ሰዓት የጸለየው ጸሎት እየተጠቀሰ ነበር መዝሙረ ዳዊት ላይ እና በጣም አሁን ዕብራውያን ላይም ብንሄድ በጣም ብዙ መጽሐፍት ላይ ጸሎት ሆነው ሲጠቀሱ እናያለን ከመዝሙረኛው በተለይ እናም የእግዚአብሔር ቃል እንደ ጸሎት መጠቀም እንደምንችል ታስታውሱ እና ይቻላል ለማለት ነው አትፈሩ ልክ ወይም ደግሞ ሌላ ራሱ ቀለል የሚል ለምሳሌ ለኛ መዝሙር ከፍታችሁ መዝሙሩን ጸልዩ ለእግዚአብሔር ችግር የለውም ባይዘው ግዴታ ቃል ብቻ መሆን የለበትም አንዳንዴ ላይ መጣልን ይችላል ምናልባት ምንናገረው ልናጣ እንችላለን በእነዚህ ሞመንቶች
የእግዚአብሔርን ቃል መናገር ወይም ደግሞ መዝሙርም ሊሆን ይችላል አሪፍ ይመስለኛል። ትንሽ ሰዓትም እየሄደ ስለሆነ የመጨረሻ ጥያቄያችንን እናውራና እንጨርሳለን። የመጸለይ ጥቅሙ ምንድነው ይላልና ያው አይ ቲንክ ሂማን ቅድም መልሶት ነበረ። ሃይንዳይ ነበር ያልከው አይደል? እንደዚህ ማሰሜን አታጥፎ ከቪት እስከ ቪት ምንም አይነቱ እንቀበላለን። እንደሰማችሁት ነው ሂማን እንዳለው ከቪት እስከ ቪት ለመቀበል ነው የምንጸልየው። እሺ እንጨርሳለን። ብዙ ታምራት ልናይ እንችላለን። አይ የብርም እስቲ እናወራ። ምንድነው እውነት የጸሎት ጥቅም ምንድነው ብለን እናስባለን? እዚህ ባይብል ላይ ብዙ ነገር አይ ቲንክ ይጠቀሳሉና ጸሎት አይ ቲንክ መጀመሪያም ዴፊኒሽን ላይ ስንጀምር አንዳንድ ያላቸው ነገሮች ከእግዚአብሔር ጋር ኮኔክት የምናደርግበት ነው። እግዚአብሔር የምናመልክበት አንድ መንገድ ነው። ከሱ ጋር እውነት የምንነጋገርበትና የምንገናኝበት መንገድ እንደመሆኑ እውነት በጣም አስፈላጊ ነው እና የተሰጡን እግዚአብሔር ከሱ ጋር እንድንገናኝበት ከተሰጡን ነገሮች መካከል ስለሆነ ደግሞ ጊዜና ቦታ ደግሞ የሚገድበው ነገር አይደለምና 24/7 ሁሉ አንዳንዴ ከባድ ሊሆን ይችላል እንጂ በተለያየ መንገድ እውነት እግዚአብሔርን ማክበርና ማግኘት የምንችልበት መንገድ እንደመሆኑ በጣም አስፈላጊ ነው ብዬ አስባለሁ። እናንተስ ምን ብላችሁ ታስባላችሁ እዚህ ጉዳይ ላይ? የመጸለይ ጥቅም ስናነሳ ቅድም ብዙ ሀሳብ አንስተን ነበር። ጸሎት ከእግዚአብሔር ኃይል የምንቀበልበት ነው ብዬ አስባለሁ። መጽሐፍ ቅዱስ ላይ ብዙ ታሪክ መመልከት እንችላለን። አንዳንድ ጊዜ የጳውሎስ ታሪክን መመልከት እንችላለን። ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለን እና ያንን ነገር እንቀበላለን ከእግዚአብሔር ጋር ጊዜ ስናሳልፍ። አንዳንድ ጊዜ ህይወታችን ላይ ችግር የሆኑብን ነገሮች እኛን ያስቸገሩን ባህሪዎችን ወደ እግዚአብሔር ፊት ይዘን ስንቀርብ ምንድነው ጸሎት ደካማ መሆናችን አይደል የምናሳይበት መንገድ አይደል ጸሎት። አንድ ሰው ወደ እግዚአብሔር ሲቀርብ እግዚአብሔር እንደሚረዳው አምኖ ነው ረዳት ፈልጎ ነው ወደ እግዚአብሔር የሚቀርበው አንድ ሰው ጸሎት ሲያደርግ እና የትኛውንም አይነት ቶፒክ ወደ እግዚአብሔር ጋር ይዘን ብንቀርብ ይረዳናል። ያንን ነገር ደግሞ ኃይልን የምንቀበልበት መንገድ አንደኛው ጸሎት ነው። መጸለይ ጥቅሙ ደግሞ ያው ብዙ አውርተናል። ከእግዚአብሔር ስጦታዎቹን ለመቀበል ብለናል። ብዙ አሪፍ ሐሳብ ስለተነሳ ጀስት አንድ የቤተክርስቲያን ሰው የተናገረውን አንድ ዝም ብዬ ላውራ። ትንሽ እንግሊዘኛ ነው እንጂ ጀስት ዝም ብዬ ላውራው። Still, it is very important for us to call upon him. First, that our hearts may be fired with a zealous and burning desire ever to seek, love and serve him, while we become accustomed in every need to flee to him as a sacred anchor. Secondly, that there may enter our hearts no desire and no wish at all of which we should be ashamed to make him a witness, while we learn to set all our wishes before his eyes and even to pour out our whole hearts. Thirdly, that we be prepared to receive his benefits with true gratitude of heart and thanksgiving, benefits that our prayer reminds us come from his heart. just እዚህ ጋር እንደው አጠር አድርጌ ብዙ ሰዓት ሳልፈጅ ለመናገር ያህል ጸሎት ለማን ነው የሚለው እንዳትረሱት። እግዚአብሔር ከኛ ጸሎትን ያዘዘው ኦር ደግሞ ጸልዩ የሚለን እሱ የሆነ ነገር አስፈልጎት አይደለም። አሁን አንዳንድ ሰው ለምሳሌ ወይ በቃ ጸለይኩለት ብሎ ሊጸልይ ይችላል። እንደዚህ ብላችሁ እንዳታስቡ። ምክንያቱም ሁሌ ማስታወስ ያለብን እግዚአብሔር አምላካችን መስቀል ላይ በተሰራው ሥራ ረክቷል፣ ጨርሷል። ከኛ አንዳች የሚፈልገው ነገር የለም። ጸሎት ለኛ ነው፣ ለሱ አይደለም፣ ለኛ እንዳትረሱ። ከዛ እዚህ ጋር ምን ይላል? የመጀመሪያው ምን ይላል? that our hearts may be fired with a zealous and burning desire to seek, love and serve him, while we become accustomed in every need to flee to him as a sacred anchor. የመጀመሪያው ምን ይላል? ለእግዚአብሔር ልባችን እንዲነሳሳ፣ ለእግዚአብሔር ሁሌ ወደሱ በቸገረን ሰዓት እንድንሮጥ፣ መጠጊያችን ጋሻችን እንዲሆን ያለማምደናል። ምን? ጸሎት። የመጀመሪያው ይላል ጸሎት ሁሌ ይህንን ያለማምደናል። ሁለተኛው that there may enter our hearts no desire and no wish at all which we should be ashamed to
to make him a witness while we learn to set all our wishes before his eyes and even to pour out our words ምን ይላል እዚህ ጋር የምንጸልየው የምናስበውን የተሰማንን ከሆነ ሁሌ ፍቃዳችንን ወደሱ ፍቃድ የምናመጣው ነገር ይሆናል ምክንያቱም የምንጠይቀው ነገር ከእግዚአብሔር ፍቃድ የሚያፈነግጥ ከሆነ ጸሎት ላይ እናውቀዋለን ምክንያቱም እግዚአብሔርን ማስቀየም አንፈልግም በመንጸልይበት ሰዓት ራሱ ይታወቀናል በስማአ ብለን ወደኋላ መለስ ልንል እንችላለን ለምን ምን ጠይቀው ጥያቄ ምን ያህል ይወጣ እንደሆነ ስናስብ ማለት ነው ሶስተኛ thirdly that we be prepared to receive his benefits with true gratitude of heart and thanksgiving benefits that our prayer reminds us come from his hand ምን ይላል እግዚአብሔር በስጦታዎቹ ሲባርከን እግዚአብሔር በማያልቅ በረከቱ ለኛ በሚደርስበት ሰዓት ጸሎቶቻችን ምን ያስታውሰናል ከሱ እጅ እንደሆነ የተመገብ ነው ጸሎታውን ለምሳሌ ዝም ብሎ መጸለይ እኮ አይደለም ሪሊ ማሰብ የሚያስፈልገው ደግሞ የጌታ ጸሎት ላይ ምን ይላል የዕለት እንጀራችንንም ዛሬ ስጠን ይላል በመንበላበት ሰዓት ራሱ እግዚአብሔር እንደሆነ የሰጠን ማወቅ አለበት ጸሎቶቻችን ይህንን ያስታውሱናል እና እነዚህ እንደው በጣም ብዙ ቤኔፊት ይኖራል ጀስት እነዚህን ሶስት ያነሳው ነበር ይሄ ቤተክርስቲያን ሰው ለዛ ነበር ያነሳው እስቲ ሜቢ ቀጥሉ እስቲ የምትሉት ነገር ካለ እስኪው ማይማን አንድ ሳስታውስ የነበረው አንድ መጽሐፍ ቅዱስ ላይ ክፍል ነበርና ስለ ጸሎትም ቢሆን ያወራን ያለ ነው እዚህ ስንነጋገር ጸሎት አንድ ምንድነው ማለት እንፈልገው ነገር ይሰራል እሱንም አሁን አንድ ትዝ ያለኝ ታሪክ ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ታስሮ እንደነበር ያለና አንድ ጥቅስ ከሱ ላምብሮና ታሪኩን አሳጥሬ እነግራቸዋለሁ ሐዋርያት ሥራ 12 ቁጥር 5 ላይ ጴጥሮስም በወህኒ ይጠበቅ ነበር ነገር ግን ቤተክርስቲያን ስለእርሱ ወደ እግዚአብሔር ጸሎት አጥብቆ ያደርግ ነበር አማኞች ተሰብስበው ለሱ ይጸልዩለት ነበርና ከዛ የነበረውን ሲቹዌሽን ስታስቡት ኦሬዲ ታስሯል በቃ ሊገደል ቀጣዩ ጧት ኦሬዲ ተወስኖበታል ግን እዚህ ጋር ቤተክርስቲያን ተሰብስቦ ሲጸልይ እንዴት የእግዚአብሔር መልአክ መጥቶ ፈቶት ማለት በቃ ይዞት ሲያወጣው ከዛ ውስጥ ነው ያለ እጁና እግሩ ላይ ከሌሎች ከወታደሮቹ ጋር ነበር የታሰረውና ኢምፖሲብል ነው ከሚባለው ሲቹዌሽን ውስጥ እንዴት እግዚአብሔር እንደታደገው እናያለንና እዚህ ጋር የምናየው ጸሎቱነትም ማለት እግዚአብሔር የሚሰራበት ነገር እንደሆነ እግዚአብሔር ስንጸልይለት በተለይ ደግሞ አንድም ሁለቱም ሆናችሁ በስሜ ሰብስባችሁ ሲል እሱም ሐሳብ በቃ አንድ ላይ ሆነን ደግሞ ስንጸልይ እውነት ብዙ ያላነሳው እንኳን በቃ ጌታ እውነት ይሰማናል እንደዛም እንድናረግ ደግሞ ይፈልጋል ማለት ስራውን እኮ አይገድብም ግን ደግሞ እንደዛ ስናረግ እውነት እኛም ፍላጎታችን እንደሆነ እሱን እናሳውቀዋለን እሱም ይበልጥ ደግሞ ለመስራት በቃ ወዲያው ይነሳል የሚለውን ሐሳብ አስባለሁና እውነት በቃ ጸሎት ስለሚሰራ በጣም አስፈላጊ ነገር ነው ለኛ የተሰጠን almost one of our weapons ልንለው የምንችለው በዚህ ዓለም ላይና እውነት ኮንቲኒዩአሊ ማድረግ ያለብንና እውነት ደግሞ በጣም አጥብቀን መያዝ ያለብን ነገር ነው ብዬ አስባለሁ እስኪውስ ጨምራለሁ ወይ ማይክ እስኪው አንገቱን እየነቀነቀ ነው ለዛ አይ ቲንክ ይብቃን መሰለኝ ለዛሬ እስቲ ብዙ ጊዜ በተደጋጋሚ ስለ ጌታ ጸሎት ስላወራን የጌታን ጸሎት አብረን ብለን እናንተም ከኛ ጋር ተቀላቅላችሁ እንጨርሳለን በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ወደ ፈተናም አታግባን እንጂ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን